በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ዛሬ ወደ መቀሌ ሊያደርጉት የነበረውን ጉዞ በድንገት ሰረዘዋል። የሀገር ውስጥና የውጭ ኃይሎችን ለጦርነት እያዘጋጀ ነውም ተባለ። ጀነራል ሐድ ከም ጅግነት ዝቆጽረሉ ጊዜ ስለጽሕና ምንም ችግር የለን። የሀገር ውስጥና የውጭ ኃይሎችን ለጦርነት ዝግጅት እያደረገ መሆኑንም ገልጿል። ሰላም አደක ዓበይቲ ናይ ቻናል ቤተሰብ ሃመንኩም ደሓደኩም ለማዓንቲ ደማና ወቅታ ለኾነ ናይ ትግራይ ሓደ ነገር ትሕዘልኩም መፅን ኢኹ ዛራግ ሹዱ ሓድሻውን ሆኖ ላይክ እና ሰብስክራይብ ናገርኩም ናይ ቻናል ቤተሰብ ትኾኑ ትኽእሉ ማለት እዩ። ከዚ ቀጥታ ናላ ቪድዮ ንመለስ። ዳመስተይዚ እኔ ለደላይ እኔ አሁን በተሰማ ሰበር መረጃ የአምባሳደሩ የመቀሌ ጉዞ በድንገት ተሰርዘዋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ዛሬ ወደ መቀሌ ሊያደርጉት የነበረውን ጉዞ በድንገት ሰረዘዋል። የደብረጽዮን ቡድን የጸጥታ ኃላፊነት አልወስድም በማለቱ ጉዞ ለጊዜው ወደ ነገ እንዲዘዋወር ተደርጓል። ከጀርባ ያለው ሚስጥር ግን ሌላ ነው ተብሏል። አምባሳደሩ ከጀነራል ታደሰ ወረደ ጋር ሊያደርጉት የነበረው ስብሰባ በደብረጽዮን ቡድን ዘንድ አልተወደደም። ምክንያቱ ደግሞ አምባሳደሩ ከጀነራሉ ጋር ከተገናኙ ለጀነራሉ ህጋዊ ቅቡልነት ይሰጧቸዋል የሚል ስጋት ነው ተብሏል። በመቀሌ የኃይል ሽኩቻው በርትቷል። አምባሳደሩ ነገ ይገቡ ይሆን ወይንስ አሁንም የጸጥታ ሰበቡ ይቀጥላል? እናንተ ምን ትላላችሁ? አስተያየቶቻችሁን በኮሜንት ላይ አጋሩኝ። የዚህ ዜና ምንጭ አንድ አፍታ ነው። የህወሓት ቡድን እየፈጸመ ላለው የግዳጅ ወታደራዊ ምልመላና አፈሳን ሽፋን ለመስጠት ያወጣውን አፋኝ ህግ ሁማን ራይትስ ዎች አወገዘ። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሁማን ራይትስ ዎች የህወሓት ቡድን የግዳጅ ወታደራዊ ምልመላ ለማካሄድና የሚነሳበትን ተቃውሞ ለመግታት ይረዳኛል በሚል አፋኝ ህግ እንዲሽር አሳስቧል። የመብት ተሟጋቹ ተቋማት ይህ የህወሓት አፋኝ ህግ ኤርትራ ከምትከተለው አስገዳጅ የብሔራዊ አገልግሎት ጋር መመሳሰል ያለው ነው ሲልም ተችቷል። ሁማን ራይትስ ዎች ትናንት ሰኔ 16 ቀን 2018 ዓ.ም ባወጣው መግለጫ የህወሓት ቡድን በክልሉ ለቀጠለው ውጥረት ሲቪል ሰዎችን በኃይል ለወታደራዊ የመለመለ መሆኑን በመግለጫው ገልጾ ይህን ድርጊቱን እንዳቆም አሳስቧል። በትግራይ ክልል በተለያዩ አካባቢዎች ከባለፈው መጋቢት ወር መጨረሻ ጀምሮ የህወሓት ቡድን ወጣቶችን በግዳጅ እያፈሰ መሆኑን ሲዘገብ ቆይቷል። ከመዝናኛና ከስራ ቦታዎች፣ ከመኖሪያ ቤቶች እንዲሁም ከቀብር ስነ ስርዓት ላይ ጭምር አፈሳን እንደሚያከናውን ነው የሂውማን ራይቶች የፖለቲካ ፓርቲዎችና የመገናኛ ብዙሃን እየገለጹ ያሉት። እነዚህን ይፋዊ ሪፖርቶች በትናንትናው መግለጫው ላይ የጠቀሰው ሁማን ራይትስ ዎች ቤት ለቤት በሚደረግ አሰሳ ህፃናት ጭምር ለወታደራዊ ግዳጅ እየተመለመሉ መሆኑን አስታውቋል። ከግዳጅ ምልመላ በሚያመልጡ ሰዎች ምክንያት በየአካባቢው ያሉ የህወሓት ቡድን አመራሮችና ታጣቂዎች ቤተሰቦቻቸውን እንደሚቀጡ የሰብአዊ መብት ተሟጋቹ መረጃ እንደሚደርሰው ገልጿል። የሰብአዊ መብት ተሟጋች ድርጅቱ ባለፈው ግንቦት ወር መጨረሻ የህወሓት ቡድን ያወጣው አፋኝ ህግ እድሜያቸውና ጤናቸው በሚፈቅድላቸው የትግራይ ክልል ነዋሪዎች ሁሉ በግዳጅ በወታደራዊነት የሚመለመሉበትን ማዕቀፍ ያስወጣል። በአሜሪካ መንግስት የጉዞ እገዳ የተጣለባቸው የህወሓት ቡድን መሪዎች ይህንን ህግ በመጣሳቸውን ተከትሎ መሰረታቸውን በትግራይ ክልል ያደረጉ የፖለቲካ ፓርቲዎች ጠንካራ የተቃውሞ መግለጫ ማውጣታቸውም ይታወቃል። ምንድነው ደቃ ቤት ተሰሚዕኩም ማለት እዩ ሆነ ሕምብዝ ነገራትን ዮ ታዩ ላይ يخون መጨረሻ ነው ብዛዕነት ተቀጽና ማን ይቀጥለከን ማማ ጅግንነት ማ 17 ዓመት ነበረ ጅግና ብለክ እሱ ቆየለው ጸለልሁ ይሄ አታይ ማናከዳ ኮነ እናታ ይኮነን አታይ ነካ ወሪድ ይኳ ወሪድ ነካ ጅግንነት ይሐዝል ብላ አረክና ብላ ምን አይደል ያለ አንኩራ ጅግንነት ይራ ናፊ ጅግንነት ይማ ዶይ በማማ ዶይ ብለኸና هذه الصغار داخل قبر مسكة كله على سايزلو كله تقدر يزلو سلام يفتح يكون مجمريا ثم خاخروا قرا كوينكم ودو يا خمسة قرا يجينا جم أنا تعالى سلو دويلة مرة ياخذ كنا حمس مستقبل خمنا أن ياخذ خذنا العسل أطيب زوجك عري على خامه عري خاتم عري يوم تنافس يوم ماما يا عري خاتم عري يوم ما نعرم وكينا صديقنا
ህወሓት የሀገር ውስጥና የውጭ ኃይሎችን ለጦርነት እያዘጋጀ ነውም ተባለ። ጀነራሉ በህወሓት የተጠነሰሰውን አዲሱን የሀገር ውስጥና የውጭ ኃይሎች የጦርነት ዝግጅትም ይፋ አድርገዋል። ጦር ኃይሎች ጠቅላይ ኢታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጀነራል አለምሸት ደግፌ ህወሓት የሀገር ውስጥና የውጭ ኃይሎችን ለጦርነት ዝግጅት እያደረገ መሆኑንም ገልጿል። ጀነራሉ ዛሬ በተካሄደው ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ባደረጉት ንግግር ህወሓት አሁንም የትግራይ ወጣቶችን ወደ አዲስ ጦርነት ለመማገድ ዝግጅት እያደረገ ነውም ብለዋል። ህወሓት በአሁኑ ወቅት በህዝብ ላይ የግዳጅ ወታደራዊ ምልመላ እያካሄደ እንደሚገኝና ልክ ከ5 ዓመት በፊት እንዳደረገው ደግሞ እየፎከረ ነው በማለትም ተናግረዋል። የቀድሞ የጦርነት ጠባሳ ሳይበቃ አሁን የትግራይ ወጣቶችን ወደ ጦርነት ለመማገድ እየተዘጋጀ መሆኑን የገለጹት ጀነራሉ ለዚህም ከሀገር ውስጥና የውጭ ጸረ ሰላም ኃይሎች ችግር ለመፍጠር በዝግጅት ላይ መሆኑንም ተናግረዋል። ዓድኻ ምክሓድ ከም ጅግነት ዝቆፀረሉ ጊዜ ስለበፅሕና ምንም ችግር የለን። ኣብዚ ሎሚ ቅነ ብዛዕባና ባንዴራ ትግራይ ኣጀንዳ ኮይኑ ዘሎን ካብ ቆፂል ድማ እቲ ሕገ መንግስቲ ናይ ኢትዮጵያ እንታይ እዩ ዝብል ተወሰነ ሓሳብ ክቤ ሸር ገይሩ። ኣብዚ ናይ ኢትዮጵያ ሕገ መንግስቲ ክንርኢ ተለና 87 ዓመተ ምህረት ኩለን ክልላት ንባዕለን ባንዴራ ክልወን ተገይሩ እዩ። ካብኡ መቕፀል ድማ በዓል ንባዕለን ክመሓደራ ቋንቋን ክትቀማ ባህለን ድማ ክዕብያ ይፈቅድ እዩ ሕገ መንግስቲ ማለት እዩ። ስለዚ ባንዴራ እውን ኣይውክልና ትብልዎ ከዚ ጊላና ብልፅግና መፅኹም እንደኹም ዘለኹም መጀመርታ ሕገ መንግስቲ ኢኹም ክትቃወሙ ዝግበኩም ዘው ኢልካ ናብ ትግራይ ባንዴራ ክትኣቱ ትርጉሙ ንሕዚ ትፈልጥዎ ከዓ ናት ባንዴራ ትርጉም እዚ ቀይሕ ብክንደይ መላምል መንእሰይ መስዋዕቲ ከም ነብር ለና እዩ። ካብ ሓሊፍ ድማ 60,000 መስዋዕቲ ከፊልዎ እዩ ልዕሊ 100,000 ድማ ኣካሎም ጎዲሎም እዮም። ስለዚ ንኦም ምልክት እዩ ብደም ዝተኸፈለት ዓደም ዘለትና እቲ ብጫ ድማ ብሩህ ተስፋ እዩ። ቀፃሊ ዝመፅእ ዘሎ ትውልዲ ዕንቅፋት ከይጋጥሞ ኣሕዋት የብና ልምዓት ቪድዮ ማለት እዩ ወቕታዊ ዝኾነ ናይ ሃገረ ነገራት መሰረታዊ ልባህ ነገር ሃምጨበትኹም ምንም ጥርጥር የብለይ። ቀፃሊ ቪድዮና እስካዕ ገና ሃምዛ ዓንቱ ነገርኹም ብላክ ቲምኹም ብሳብስክራይብ ወዲኹም ሞችኹም